ሰላም ጤና ይስጥልኝ የኢስማኤል ቴክ ቤተሰቦች እንኳን ወደዚህ አዲስ የኮምፒውተር ስልጠና ቪዲዮ በሰላም መጣችሁ። በዛሬው ቪዲዮአችን ብዙዎቻችሁ በጠየቃችሁኝ መሰረት በኮምፒውተራችን ላይ የአማርኛ ኪቦርድ እንዴት መጫን እንደምንችል እና በጣም ቀላል የሆኑትን የአጻጻፍ ዘዴዎች ግዕዝ ታይፒንግ ሩልስ ደረጃ በደረጃ እናያለን። ይህ ስልጠና ሪፖርት ለምትጽፉ ለተማሪዎች ወይም ኪቦርድ ለምትጠቀሙ ሁሉ ፍጹም ጠቃሚ ነው። እስከመጨረሻው አብራችሁን ቆዩ። በመጀመሪያ አማርኛ ለመጻፍ ምንም አይነት ተጨማሪ ሶፍትዌር መጫን አያስፈልግም። ዊንዶው 10 ወይም ዊንዶው 11 ላይ ራሱ የተሰራበት ቢልት ኢት የኪቦርድ አማራጭ አለ። ዊንዶው 7 የምትጠቀሙ ካላችሁ ደግሞ ባለፈው የሰራሁት ቪዲዮ አለ፣ ያንን ገብታችሁ ማየት ትችላላችሁ። ኢንድ ስክሪን ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን እንዴት አድርጋችሁ እንደምታበሩ ላሳያችሁ። በመጀመሪያ የዊንዶው ምልክቷን ከስሜት ትጫናላችሁ። ከዛ በኋላ ሴቲንግ ውስጥ ትገቡና ታይም ኤንድ ላንጉጅ የሚለው አማራጭ አለ፣ ያንን ክሊክ ታደርጉታላችሁ። ከዛም በመቀጠል ወደዚህኛው ሳይድ አለላችሁ ሪጅን ኤንድ ላንጉጅ የሚል አለ፣ ተነኩታላችሁ። ከዛም ከዚህ አድ ላንጉጅ የሚል ይመጣላችኋል። አድ ፕላስ ብላችሁ አድ ላንጉጅ የሚለውን ትመርጣላችሁ። ከዚህ የተለያዩ ላንጉጆች አሉ። እኛ የፈለግነው አማርኛን ስለሆነ አማርኛን ሰሌክት እናደርጋለን። እንደምታዩት ከዚህ አማርኛ የምትለዋ ላንጉጇን ሰሌክት አድርገናል። ወይም ደግሞ ካናንተ ኢንስታል ሊላችሁ ይችላል። ኢንስታል አድርጋችሁ እንደዚህ አድ ትላላችሁ ማለት ነው። ከዛም በመቀጠል ከዚህ እንደምታዩት እንደዚህ አድርጋችሁ እንግሊዝ የምትለዋን ክሊክ ስታደርጓት ከዚህ ሁለት አማራጭ ይሰጣችኋል። ከዚህ ግድም ላይ አምሃሪክ የሚለውን መምረጥ ትችላላችሁ። ከዛም ደግሞ የምታዩት ዊንዶው ፕላስ shift የምትለዋን ስትጫኑ ከዚህ እንደምታዩት ይቀይርላችኋል። ከዚህ አሁን አይናችሁን ወደዚህኛው ገጥ አድርጉትና እንዴት አድርጋችሁ እንደሚቀይሩ ላሳያችሁ። ከዚህ ዊንዶው ፕላስ ስፔስ ባርን ስትነኩት እንደምታዩት ከዚህ አማርኛን አደረገው ማለት ነው። እንድዞራችሁ ደግሞ ካልፈልጋችሁት ዊንዶው ፕላስ ስፔስ ባር ስታደርጉት ደግሞ እንደምታዩት እንግሊዝ አደረገልን ማለት ነው። አሁን እኛ አማርኛ ስለፈለግን ዊንዶው ፕላስ ስፔስ ባር ነክተን አማርኛ እናደርገዋለን ማለት ነው። አሁን ደግሞ ዋናው እና ጠቃሚው ክፍል እንሂድ። የአጻጻፍ ዘዴዎች ወይም ፎነቲክ ሲስተም በኮምፒውተር ላይ አማርኛ የምንጽፈው ድምጽን መሰረት አድርገን ነው። ለምሳሌ በል ለመጻፍ ቢን፣ ሰል ለመጻፍ ደግሞ ኤስን እንጫናለን። እያንዳንዱ ፊደል 7 ዝርያዎች አሉት። እነዚያን እንዴት እንደምንቀይር በምሳሌ እንይ። ማይክሮሶፍት ወርድን ክፈትና እንዴት አድርገን እንደምንጽፍ ላሳያችሁ። ከዚህ እንደምታዩት የፊደል ማሳያዎች አሉ። ከዚህ ግን አንደኛ ፊደል ለመጻፍ ወይም ደግሞ ግዕዝ አንደኛ ለመጻፍ በል ለመጻፍ ቢኢን እንጠቀማለን። አሁን ለምሳሌ ከዚህ ግን እንደቀየር ነው እንትናችንን ከዛ በኋላ ከዚህ ካጎኑ እንዴት አድርገን እንደምንጽፍ ላሳያችሁ። አሁን ለምሳሌ ኪቦርዳችን እንደዚህ አድርገን እንክፈትና በል ለመጻፍ ከዚህ ቢን ነው የሚለና ቢኢ ነው ቢን እንጻፍ። ከዚህ ግን ላይ ከዛ በኋላ ኢን እንጻፍ። ከዚህ እንደምታዩት በእንጻፍ ነው ማለት ነው። ከታች ደግሞ ቡን እንጻፍ። ከዚህ ቢን እንጽፋለን። ከዛ ዩ ነው የሚለዳ ዩን እንጽፋለን። ይሄኛውን እንመርጣለን። ቡን ጻፍና ከዛ በመቀጠል ደግሞ ቢን እንጻፍ። ቢ አይ ነው የሚለና ከዚህ ቢን ጻፍና ከዛ አይን ስንጽፍ እንደምታዩት ቢ አይን ጻፍና ማለት ነው። ከዚህ እንደምታዩት ይሄን ያስመርጠናል። ይሄኛውን እንነካለን። ከዛ በኋላ በአንድ ደግሞ ለመጻፍ ቢ ኤ ነው የሚለና ቢን እንጽፋለን። ኤን እንጽፋለን። እንደምታዩት ቢ ኤል ደግሞ ለመጻፍ ደግሞ ቢን እንጽፋለን። ከዛ በኋላ አይን እንጽፋለን። እንደምታዩት ከዚህ ያመጣልናል ቢን እንጽፋለን። ከዛ ቢን ለመጻፍ ደግሞ እንደምታዩት ከዚህ ግን ላይ ቢን ብቻ ነው የምንጠቀም። ይሄኛውን እንጻፋለን ማለት ነው። ቦል ለመጻፍ ደግሞ ቢኦ ነው። ቢን እንጽፋለን። ከዛ ኦን እንጽፋለን። ቦን እንጻፋለን ማለት ነው። ልክ እንደዚህ ያደረግን መጻፍ እንችላለን። ሌሎችንም ፊደል በዚህ ምሳሌ መሰረት እንጽፋለን ማለት ነው። በአማርኛ ቋንቋ ተመሳሳይ ድምጽ ያላቸው ግን ቅርጻቸው የተለያዩ ፊደላት አሉ። ለምሳሌ ይሄኛው ሃና ይሄኛው ሃ፣ ይሄኛው ሰና ይሄኛው ሰ፣ አና አ። እነዚህ ለመለየት የሽፍት ቁልፍን እንጠቀማለን። ይሄን ለመጻፍ እንዲካላችሁ ካይማን የሚባል አፕሊኬሽን መውረድ አለባችሁ። ያንን እንዴት አድርጋችሁ እንደምታወርዱ ደግሞ ላሳያችሁ። ከዚህ ሰርች ከባሩ ላይ ከዚህ እንዴት አደረጉና እኔ የምጽፈውን ጽፋላችሁ። ከዚህ kaiman.com ብላችሁ ጽፋላችሁ። ከዚህ እንደምታዩት kaiman.com ብላችሁ ጽፉና kaiman.com ብላችሁ ከጻፋችሁ በኋላ http kaiman.com ብላችሁ ከጻፋችሁ በኋላ የሚመጣላችሁን ክሊክ አድርጋችሁ ትከፍታላችሁ። እንደምታዩት ፕሮሰስ እያደረገልን ነው። እንደምታዩት አመጣልናል። ወደታች እናደርገውና እንደምታዩት አመጣልኛል። እኛ የፈለግነው
ለዊንዶ ስለሆነ እቺኛታን ዊንዶ ምልክት ያለበትን ዊንዶ ከማን ፎር ዊንዶ ምትሏን አንዴ ክሊክ እናደርገዋለን። እንደምታዩት ይሄን አመጣልናል። ከዚህ ዳውንሎድ ምልክት አለ በቀስት እንደምታዩት ዳውንሎድ ምልክት አለ። አንዴ ክሊክ ታደርጉታላችሁ። ከዚህ ግን እቺኛታን ትነኩትና ላንጉዌጅን አስገቡ ይለናል። ከዚህ ግን እኛ አማርኛ ስለፈለግነ አማሪክ ኤንድ ኢትዮፒክ ኪቦርድ ምትሏን አንዴ ክሊክ እናደርጋታለን። ከዚህ እንደምታዩት ይሄኛውን አመጣልናል። ያው ነው ዳውንሎድ የሚል አለ። አንዴ ክሊክ አድርጋችሁ ዳውንሎድ ምትሏን ትነካላችሁ። ኢንስታል ኪቦርድ ምትሏን ትመጣላችሁ። አለ ወርታችሁ ስታረጉት ኢንስታል ኪቦርድ ምትሏን አንዴ ክሊክ ታርጉታላችሁ። ከዛ ዳውንሎድ ኪቦርድ የሚላለ ዳውንሎድ ኪቦርድ ምትሏን ተነካላችሁ። ከዚህ ግን እንደምታዩት እየገባልን ነው። እንደዚህ አድርጎ ሲጨርስ ከፋይሉ ገብተን እንታያችሁ ኢንስታል እንደምትሉት አሳያችኋለሁ። ከዚህ እንደምታዩት አውርዶልናል። የፋይል ምልክቷን አንዴ ክሊክ እናደርግና እንደዚህ አድርጋችሁ ኦፕን ትሉታላችሁ። አዛክኒ ኢንፎርሜሽን ይጠይቃችኋል። የስ ብላችሁ ትከፍቱታላችሁ። ቺንግ ኦንላይን አፕዴት እያለ ነው። ዋይፋይ ያስፈልገዋል ወይም ደግሞ ዳታ የግድ መብራት አለባችሁ። በኦንላይን ስለሆነ ኢንስታል የሚያደርግልና ኢንስታል እንላለን። ዳውንሎድ እስከሚሆን መጠበቅ አለባችሁ። እንደምታዩት ኢንስታል አድርጎ እየጨረሰልን ነው። ትንሽ ነው የሚቀረው። ከዚህ ስታርት ብለን እናስጀምረዋለን። ስታርት ከማን ምትሏን አንዴ ክሊክ እናደርገውና አፕሊኬሽኑን ከወረዳችሁት በኋላ ከዚህ ትገቡና ማስተካከል ያለባችሁ እንደዚህ አድርጋችሁ ብዙ አይነት ኦን ስክሪን ኪቦርድ መጠቀም ከፈለጋችሁ የራሱ እንደዚህ አድርጋችሁ መጠቀም ትችላላችሁ። ደግሞ ከዛም በመቀጠል ደግሞ ከዚህ ውስጥ ያሉ ብዙ አይነት እንትኖች አሉ። እየከፈታችሁ እዩዋቸው። ሲነበቡ ተመሳሳይ ሆነው ፊደላቸው ቅርጻቸው የተለያዩ ፊደሎችን እንዴት አድርገን እንደምንጽፍ ላሳያችሁ። ከዚህ ግን ላይ እንደዚህ አድርጋችሁ ከዚህ ፎንቱን ሊጨምረውና ላሳያችሁ። ከዚህ ኦን ስክሪን ኪቦርድ ልጠቀም እናንተ ኪቦርዳችሁ መጠቀም ትችላላችሁ። ከዚህ ግን ላይ አሁን ለምሳሌ ሀገር ብዬ ልጻፍ። ከዚህ ኤች ኢ እንላለን። ሀ ግን ለምጻፍ ደግሞ ጂ ኢ አዛ አር ስናደርገው ሀገር ብሎ ጻፈልን። አሁን ይሄ ቀላል ነው። ከዚህ ደግሞ ያቺኛቷን ደግሞ ኪኛቷን አሃን ነተተን ያንኛውን ሀ ለመጻፍ ከፈለግነ ደግሞ ከዚህ ግን ላይ shift እንጠቀምና ኤች እንላለን። ከዛ በኋላ ኢ ሀ አዛ ጂ ኢ እንልና ሀገር ከዛ አር ጽፍ እንደዚህ አድርገው ሀገር ብሎ ይጽፍልናል ማለት ነው። ከዛ በኋላ እንደዚህ አድርጋችሁ ሀገር ብላችሁ መጻፍ ትችላላችሁ። አሁን ከዚህ ሁለት እነዚህ እንደምታያቸው ተመሳሳይ ሲነበቡ ተመሳሳይ ናቸው፣ ግን ቅርጻቸው የተለያዩ ናቸው። ስለዚህ ሽፍትን በመጠቀም እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። የዛሬው ሙሉ ስልጠናችን ይሄን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። በኪቦርድ አጠቃቀም ላይ ማንኛውም አይነት ጥያቄ ካላችሁ ወይም ያልተሰራላችሁ ክፍል ካለ በኮሜንት መስጫ ላይ ጻፉልኝ፣ ወዲያውኑ መልስላችኋለሁ። ለቻናሉ አዲስ ከሆናችሁ ደግሞ የኮምፒውተር እና የቴክኖሎጂ ዕውቀታችሁን ለማሳደግ ሰብስክራይብ ያደርጋችሁ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ቻው።